አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ጓደኞቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን ወሊላሂል ሐምዱ ሽክር ነው። ዛሬ እንግዲህ ሁላችሁንም ሳስጨንቅበት የነበረው ነገር ተሳክቶ እጄ ገብቷል። ጠረረ 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 አልሐምዱሊላህ ረቢል ዓለሚን እጄ ገብቷል ማለት ነው። ይሄ አንገቱ ነው። ይሄ ከዚህ በጣም ረጅም ነበረ ያስቆረጥኩት ማለት ነው። ኢትዮጵያ ላስቆረጥኩት ምን ለማለት ከማለት አስቆረጥኩት። እንግዲህ አሁን ይቺ የያዘችው ብር ማለት ነው ያበናት የያዘቻት ብር ቀላል አይደለም እላችኋለሁኝ። አልሐምዱሊላህ ዋናው ነገር እጄ ላይ መግባቱ ነው ማለት ነው። ያው ከሱ ቅድም ካሳያችሁ የተቆረጠችው ይቺ ናት ማለት ነው። እኔ ረጅም የተቆረጠ ነበር የመሰለኝ፣ ግን እነሱ ካልኳቸው ትንሽ ዘገቅ አድርገው ይቺን ቀድር ብቻ ነው የቆረጡልኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን እና ወዶቼ እላችኋለሁ። አልሐምዱሊላህ እናንተንም አስጨንቂያችሁ ነበረ። ያው እቺ የጆሮዋ ናት። እነዚህ ምንም እንትን አልነበረባቸው ብቻ አልሐምዱሊላህ ማለት ነው። የሰው ልጅ ሰራበት ሀቁ ውዶች፣ የወርቁ በጣም ከሚገዛበት ይልቅ ደሪባው ነው። አሁን እነዚህ የጆሮዎቹ ናቸው። የጆሮ ናት ብቻ አልሐምዱሊላህ። እኔ በነገራችን ላይ ወርቅ ጆሮ የሳረክ ምንም ነገር ከጆሮ ላይ ከገባ ያው እንዲሁ ተርሳከኛ ነው፣ አይሆንም ማለት ነው። ያመኛል። ያው ህብረት ነው እንግዲህ ወርቅ ህብረት ነው። ይችን ነበር ልቀይራት ያልኩት። ይችን ነበር ወርቋን ልቀይራት ያልኩት። ሳውዲ ሳንቲም መሰለች እያለች እቴ አበሳጭታኝ ከዛ ልቀይራት ብዬ መቀየሩን እነሱ ምንም አይነት ለዲዛይኑ ችግር የለባቸውም እነሱ ማለት ነው። ግን አሁን እስከ ደሪባው 2000 ነው ይቺ ማለት ነው። ይቺ ወርቅ አሁን እስከነ ደሪባዋ ይቺ ያወጣችው 2000 ሪያል ናት ማለት ነው። አሁን ለመሸጥ ብል 1800 አለ። 200 እንዴት ቀንሽ እሸጣለሁ ስል 200 የወርቁ ሳይሆን የደሪባ ነው የከፈልሽው አሉ ማለት ነው። እኔ ደግሞ አይ እንደዚያ ከሆነማ አልሸጥም፣ ለምን እሸጠዋለሁ? ያን ያክል የሚያስጠላ ዲዛይን አይደለችም ብዬ ለብሳታለሁ ብዬ አመጣኋም ማለት ነው። በጥቅሉ እንግዲህ እላችኋለሁ ወርቄ በእጅ ገብቶልኛል። አላህ ተወዷል። በነገራችን ላይ እንጃ ረካሽ ነው ይላሉ። ወርቅ በርግጥ ያው ንብረት ነው። መሬት ብዙ ቢገዛ ያው የመሬት ዋጋ በሉት 20 ግራም ብትገዙ 200 ካሬ ብር ነው የጨረቃ መሬት ከተገዛ ማለት ነው። አልሞም አልሐምዱሊላህ። ይችን ቁራጯን ያው ኢትዮጵያ ትሸጣለች። በወርቅ ድርድር የለም። ምንም አይነት ዲዛይን ይኑረው ምንም መልኩ አላማረኝም ብሎ አልገዛም አይልም ማለት ነው ባሉ ሱቆቹ። ምንም አይነት ከዚሁም አልሞም ጥርት ያለ የባህሬን 21 ካራት በጣም ተፈላጊ ነው በኢትዮጵያ ላይ። እንግዲህ ታሪክ ላሳያችሁ ማለት ነው። ሁሉም ሆኖ እንደዚህ ነው። አፍቺ ቁራጯ ናት፣ ጆሮዋ ናት፣ እጇ። ይሄ ደግሞ የአንገቱ ማለት ነው። ለሞም ይሄ ስንት ብር እንዳወጣ ማለት ነው። አጠቃላይ በቃ ይሄ ሁሉም አጠቃላይ 8300 ሪያል ነው። ነገራችን ላይ ስለ ደሪባው ነው እንጂ ሁሉም 18 ግራም ሊሆን ትንሽ ይጎድለዋል። ከስተናል፣ ጠቁረናል፣ ሀሳብ አጥቁሮናል ማለት ነው። በነገራችን ላይ ለዩቲዩብ እንግዲህ መጨረሻም የመጀመሪያም ሊሆን ይችላል። ይሄ ቪዲዮ አስጠልቶኛል። ምክንያቱም አንደኛ ቻናሉ የምትቀበል አይደለም። የሸበካ ጉዳይም
በ20 ቀን 140 ብር ጨረስኩኝ። 140 ሪያል ኢትዮጵያ ብሄድ ምን ነው ስንትና ስንት ነው? እና ለኢሞ ለዋትሳፕ ከሆነ ችግር የለውም። ከጀርባ ባለው ዋይፋይ እንትን ላለው ማለት ነው። አንዳንዴ መልእክቶች ተቀምጠውልኝ ከሆነ ለመመለስ በዛ ሄዳለሁ። በዩቲዩብ ግን እስከ ዛሬው ቤተሰቦችን ዘይሬ እኔ ላይቭ ገብቼ የሚቀጠል ነገር አይደለም። ምክንያቱም ዳታ ሞልቼ አልሆነም። እዚህ ኳታር ያላችሁ በ100 ብር ምናምን ለወር የሚያገለግል ንገሩን ብያችሁ ነበረ። ማንም እኔ ሞላው ለወር ነው ብለውኝ ሞላው። 10 ቀን ወላሂ 10 ቀን ያውም እኮ ብዙ አልዞርም። የተወሰነ ሰዓትም ደግሞ እዛ እየሄድኩ ነው የምጠቀመው። ግን የ100 ብር 10 ቀን ነው ያስጠቀመኝ። የ40 ብሩ ደግሞ 8 ቀን ነው ያስጠቀመኝ ማለት ነው። ስለዚህ እኔ ተስፋ ለሌለውን ቻናል ለምን ብሩ አሁን ደግሞ ብሩ ያስፈልገኛል። ወደ ኢትዮጵያ መሄድ ስላሰብኩኝ ብሩ ያስፈልገኛል። ለዛ ብዬ እንግዲህ ኢትዮጵያ ስሄድ እሰራበታለሁ። ጭራሽ ተዋለሁ ሳይሆን እናንተንም ማስቸገር ሆነብኝ። ቪዲዮ በለቀኩ ቁጥር ወላሂ ዘይሩኝ፣ ሳልዘይራችሁ ዘይሩኝ ማለት በጣም እንትን እያለኝ ስለሆነ ለዛ ነው ማለት ነው። አንዳንድ ነገር ለመልቀቅ ምንም ችግር የለውም። ዋናው ቪዲዮ ተሰርቶ ተለቆ እይታ ሲኖረው ነው አይደለ እንዴ? እይታ ነው ዋናው። እና አላችኋለሁኝ ከልብ ነው የማመሰግነው። በጣም ደስ ብሎኛል አብራችሁኝ በእምነት በቃ ምን ማለት አንድ ስም መጥራት አይቻልም። እነ ንግስቲ፣ እነ ሌይላ፣ ነዋን ኦፊ ብርቱካን አረስንት መስመያ በቃ ሁላችሁም ማለት ነው። ለተጨነቃችሁ በተለይ የወርቁ ነገር ላስጨነቃችሁ በተለይ በእምነት ሚንጃ ወላሂ አልሐምዱሊላህ ረቢል ዓለሚን ያው ደርሶናል። ወርቁ ተቀብያለሁ ማለት ነው። አብሽሩልኝ ቅመሞችዬ። ግን ወርቅ ብትገዙ በጣም አሪፍ ነው። ግዙ፣ አይታወቅም። ያው ንብረት ማስቀመጥ ማለት ነው። ኢትዮጵያ የተላከ ብር እንደሆነ እየመነመነ አልቋል፣ ያልቃል። እዚች ላይ ብታስቀምጧት ግን ብራችሁ ተቀማጭ ነው የሚሆነው እላችኋለሁ። አሁን ለፖርሳ ለዚህ ለትልቁ ሻንጣ ማለት ነው። ለዚህ ያው እኔ አዘጋጅቻለሁ። በእርግጥ ልሄድ ይሄ አለ እዚህ 2 ሻንጣ አለ። ብቻ ግን ይሄ እንኳን የሚጣል ነው። ይሄ የሚጣል ሻንጣ ነው። ውስጡ ያለውን እንጂ ይሄዳል አይሄድም የሚለውን አላህ ይስጥር ውዶችዬ። ሁላችሁንም አመሰግናለሁ። በጣም ነው የማመሰግነው። አልሐምዱሊላህ። በተለይ ለተጨነቃችሁ እህቶቼ ነራህሚ እያለኝ ማተዋት አብሽሩ እላችኋለሁኝ። ሁላችሁም ግን ንብረት አፍሩ። ይህ ንብረት ነው። ቢኖራችሁ ቢደላችሁ የምትለብሱት ለብሳችሁት የምትኖሩት ነው። ባይኖርም ደግሞ ከሌለም ደግሞ አጌጡበት ነው ማለት ነው። ሁላችሁንም አመሰግናለሁኝ። ቪዲዮም ደቂቃ አላበዛም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።